ማወቃችን እየተገነባ ወደ ድርጊት አልመጣ ካለ ዕውቀት እንዳይከማች የሚያደርጉ ኃይላት አሉ በተፈጥሮ ውስጥ። ስለዚህ all of a sudden እያወቅ ዕውቀት በቃ ዓለም ላይ አለ የተባለው ነገር ለመተንተን የሚበቃ ወደ መሬት ላይ ስትመጣ ደግሞ ምንም አይነት ውጤት መሬት ላይ የሌለ ሰው ይሆንክ ትሄዳለህ። ይሄ የወንጀለኝነት ስሜት ይፈጥራል፣ የጥፋተኝነት ስሜት ይፈጥራል። በዛ ላይ ደግሞ ባወቅን ቁጥርና ነገሩ መሬት ላይ ባላወረድን ቁጥር ፕሮግረስ የማድረግ ስሜትም ስለሚሰጠን ጭምር እዛው ውስጥ የመጠመድና እዛው ውስጥ የመቆየት ነገር ይሰጣል። ሌላኛው ትልቁ ነገር ምንድነው መሰለህ? ልክ ስታቅ ማወቅ ፓሲቭ ስለሆነ በባህሪው ፓሲቭ ማለት ምን ማለት መሰለህ? ያንተን ጥረት አይጠይቅም ማወቅ። ሌላ ሰው ቁጭ ብሎ ብቻውን ሆኖ የጻፈውን መጽሐፍ ነው የምታነበው። ሰውየው መጽሐፉን ሲጽፍና አንተ መጽሐፉን ስታነብ የተለያየ ነገር ነው የሚከናወነው። ሰውየውን እስኪ ሳለው የሚጽፈውን ሰው ብዙ ነገር ሪሰርች አድርጎ የህይወቱን ልምድ ቀምሮ ብቻውን ተቀምጦ ምናልባት በሮቹን ዘጋግቶ ትኩረቱን የሚወስዱ ነገሮችን በሙሉ አውጥቶ ሞባይሉን ዘግቶ ምናምን ነው የሚጽፈው። በዚህ ዲሲፕሊን ውስጥ ሆኖ የጻፈውን ነገር አንተ አንድ ቦታ ላይ ቡና እየተጎነጨ አንድ ኮርነር ላይ ካፌ ውስጥ ሆነ ልታነበው ትችላለህ። አንተ ስታነብ የምታደርገው ነገር የለም። የተጻፉትን ፊደሎች ነው ወደ ውስጥ የምታስገባው እንጂ ጀነሬት የምታደርገው ነገር የለም። ስለዚህ እየተማሩ የመሄድ ስሜት፣ እያወቁ የመሄድ ስሜት፣ የሆነ ነገር እያሻሻለው የመሄድ ስሜት ስላለው ማጥናቱ ትምህርቱ ራሱ ትራፕ ይሆናል ማለት ነው። ስለዚህ በዚህ ህይወት ውስጥ ያሉ ሰዎች በጣም ባወቁና ባላደረጉት ቁጥር ዕውቀት የጎደላቸው ይመስላቸዋል። ሌላ ዕውቀት ይጨምራሉ። በጨመሩ ቁጥር ግን ከድርጊቱ እየራቁ ነው የሚሄዱት። ይሄ የ90% በተለይ አሁን ሶሻል ሚዲያ ላይ ያለን አሁን ያለውን የኢንተርኔት የዲሞክራታይዝድ ዕውቀት የምንካፈል ሰዎች የ21ኛው ክፍለ ዘመን 3ኛው ዲኬድ ሰዎች እጣ ፈንታ ሆኗል ማለት ነው። በእጃችን መዳፍ ላይ ሁሉም ዕውቀት አለ። የጎደለን የመሰለን ማወቅ አዌርነስ ስለሆነ አዌርነሱን በጨመርን ቁጥር ወደ ግባችን እየተጠጋን የመሄድ አይነት ስሜት። ሌላኛውና በጣም ሌላኛው ደግሞ እዚህኛው ላይ እንደነገርኩ ፓሲቭ ነው መማር። የተማርከውን ወደ ማድረግ ስመጣ ግን ከፍተኛ የሆነ ትግል አለ። ለምን አርጋህ አታውቅም። ያን ህይወት ልምምድ አታውቀውም። ምናልባት የሰውነት የፊዚካል ኤክሰርሳይዝ ሳይንቲስት ልትሆን ትችላለህ፣ ግን አንድ ሬጅመንት ጂም ውስጥ ገብታ አርጋህ አታውቅ ይሆናል። ወደ ማድረግ ስትመጣ፣ በአካል ወደሚደረጉ በእጅ ወደሚነካ ነገር ስትመጣ ጠቅላላውን ሰውነትን ጠቅላላውን ትኩረትን ለዛ ነገር መስጠት ስለሚፈልግ ብዙ በማህበረሰባችን ውስጥ የተለመደ ነገር አለ። የኛ ብቻ ሳይሆን በመላው ዓለም ማለት ነው። ሰዎች ከዚህ በፊት አድርገውት የማያውቁትን ነገር ወደ ማድረግ ሲሄዱ የነሱን መሻሻል ትተው የሚያዩት ነገር ምንድነው መሰለ? they don't feel like they are stupid። ለምን መሰለ? ሁል ጊዜ አሁን የማይቀር እዚህ ደረጃ ላይ የማይቀር ለሁሉ ሰው ፕሮግረስ ለሚፈልግ ሰው የማይቀር ነገር ካለ ምንድነው ካልከኝ፣ ከዚህ በፊት አድርገው የማታውቀውን ነገር ለማድረግ ስትነሳ ስህተት ልትሰራ ነው ማለት ነው። 100% እርግጠኛ ነው። ከዚህ በፊት የተበለሻሸ ግንኙነት አስተካክለ አታውቅ ይሆናል። ገና ለገና ልክ እኔ እናንተ አሁን እንደተቀመጥ ነው ፊት ለፊት ተቀምጦ አይን ላይን እየተያዩ ያ ሰው ምን ለማለት እንደፈለገ መረዳትን ልብህን ከፍተህ ማዳመጥ ያንተ ልምምድ ላይሆን ይችላል። ልክ ለማድረግ ስትጀምር ሰውነት ውስጥ የሚራወጡ ስሜቶች አሉ። ይሄ በአንድ በኩል በውስጥ በኩል የሚሆን ነገር ነው። በሌላ በኩል ግን ይሄን ነገር ጀምሬ ባይሳካልኝስ፣ በአዋቂዎች መካከል እንደ አማተር አይነት ስሜት ቢሰማኝስ፣ ጀምሬ ባይሳካስ፣ ብወድቅስ? እነዚህ ነገሮችን አድርጎ እየተሳሳቱ ወደ ትክክለኛ መንገድ መሄድን ሰዎች እንደ መሳሳት ስለሚቆጥሩት ገና ከመጀመሪያው ለብዙ ሰዎች ይሄ በጣም ትልቅ ተግዳሮት። ለምን መሰለ? ሳይሳሳቱ ምንም ከማንም ጋር ሳይነካኩ የሌሎችን ሰዎች ተቀባይነት ሳያጡ በቀጥታ ሊያሳኩት ወደሚፈልጉት ነገር መሄድ ነው የሚፈልጉት። መሀከል ላይ ያለችዋን መውደቅና መነሳት ማየት አይፈልጉም ሰዎች። ለምን ቢባል አንድን ነገር ለመጀመሪያ ጊዜ ስታደርገው በትክክለኛ መንገድ አድርገው ውጤት ማምጣት አለመቻልን እንደ ፌል እንደማድረግ እንደ መውደቅ
አድርጎ ስለሚቆጥሩ ያቺን ድንበር አልፎ በእጅ መንካት ለብዙ ሰው እጅግ በጣም ምጥ ከባዱ ነገርም እሱ ነው። ከባዱ ነገር ነው። የሆነ ነገር ስናደርግ የሆነን ሰው መፈረጅን እንፈራለን። በጣም እንደዚህ ሆነ እንደዚህ ተባለ መባልን እንፈራለን። ትክክል። ስለዚህ ካልተሞከረ ደግሞ ቅድም እንዳልከው እዛው ሁለተኛው ሌቭል ላይ መቅረት ነው። አንደኛው ሌቭል ላይ ትክክል፣ ሁለተኛው ሌቭል ላይ መቅረት ነው። ትክክል። ስለዚህ የትኛው ነው ማለፊያው? የትኛው ነው? አዎ እሱን ማውራት የሚያስፈልገን። አሁን እንግዲህ አንደኛው ላይ ያለው አንደኛ ደረጃ ላይ በነበርክበት ሰዓት ወደ ሁለተኛ ደረጃ ለመሄድ የሆነ ተፈጥሯዊ ግጥምጥሞች ነው የሚያስፈልግ። ወይ ግንኙነት ላይ የሆነ ችግር ይፈጠራል፣ ወይ ገቢ አንሶ በየወሩ ትቸጋገራለህ፣ ወይ ብቻ ግን በህይወት ውስጥ የምር ጥያቄ እንድትጠይቅ የሚያደርግ በቲዮሪ ከሌሎች ሰዎች ከሰማሃቸው ሳይሆን በአንተ ህይወት ውስጥ በተግባር ማለፍ የሚገባ ፈተና ሲገጥምህ ወደ ማወቅ ትሄዳለህ። ወደዚህ ከመጣ በኋላ ግን ማድረጉን ሙሉ በሙሉ ትተውና ስራ ማወቅ ይሆናል። ትምህርት ራሱ የህይወት መንገድ ይሆናል። ስለዚህ ከመጽሐፍ ከፖድካስት ከአዋቂ ሰው እየሄድን ህይወታችን በሌሎች ሰዎች ፍልስፍና ላይ የተንጠለጠለ ይሆናል ማለት ነው። ሰዎች እዚህ ጋር ማወቅ የሚገባቸው ወደ ሶስተኛ ደረጃ ትራንዚት ማወቅ የሚገባቸው አንድ ነገር ምንድነው መሰለ? ከዚህ በፊት አድርገው የማታውቀውን ነገር ለማድረግ ስትነሳ አንደኛ ተሰምቶ የማያውቅ ፊሊንግ በውስጥ በኩል ይሰማል። አንድ ሁለተኛ ነገሩን አጥርተህ ስለማታውቅ ልክ ከዚህ በፊት ሄዶበት ማያውቅ አገር እንደሄደ ሰው አድርገህ ቁጠር። ስህተት በእርግጠኝነት ትሳሳታለህ። ሶስተኛ ከተሳሳትክ ስለዛ ነገር ሰዎች የሚሉት ነገር አላቸው። ሶስቶቹም እውነት ናቸው። ላንተ የሚሰማ አዲስ ባዕድ ነገር አለ። ሁለተኛ ያ የጀመርከው ነገር ከዚህ በፊት አድርገው የማታውቀው ከሆነ በዛ ጉዳይ ላይ መሳሳት ኢንኤቪታብል ነው። መርጠህ የምታደርገው ነገር አለ። በነገራችን ላይ የትም ቦታ ሂድ፣ ህይወት ማደግ ከሆነ የምትፈልገው ማለት ነው አኖውን ውስጥ ያለውን ህይወት ኤክስፔሪየንስ ማድረግ ከሆነ የምትፈልገው ሆነው የማታውቀውን አዲስ ሰው መሆን ከሆነ የምትፈልገው ገንብተው የማታውቀውን ቢዝነስ ከሆነ መገንባት ይፈልከው ብቻ ግን ማደግ የሚባል ነገር ማደግ ማለት እኮ ምን ማለት መሰለህ? እስካሁን ካለው ድንበር አልፈ ሌላ ድንበሩን ጥሰ ሌላ ነገር ማድረግ። እሱን ከፈለክ እርግጠኛ መሆን የሚገባ ነገር መውደቅ የኢኩዌሽኑ ክፍል ነው። መውደቅ እንትና አይደለም ማለት ነው። የሆነ የብሪሊያንት መሆን ዳም የመሆን ጉዳይ አይደለም። ተፈጥሮ ነው። is designed into it። ስለዚህ ታሬ የሆነ ነገር አደርጋለሁ ብለህ ስትነሳ በመጀመሪያ ደረጃ የምር ትፈልጋለህ ወይ? አዎ ካልከኝ የሚሰማህንም ስሜት ሰዎች የሚሉትንም ነገር ማለፍ የሚችል ከዛ ነገር ጋር ፍቅር ውስጥ መውደቅ ያስፈልጋል። if you want it መውደቅ እዛ ውስጥ ስቱፒድ መምሰል፣ ጀማሪ መምሰል፣ ተማሪ መምሰል ግዴታ ነው ማለት ነው። ቢዝነስ መጀመር ትፈልጋለህ፣ እጀምራለሁ ካልክ እንደ አዴፕት ሰው ከዚህ በፊት ቢዝነስ ውስጥ 20 ዓመት ወድቆ ተነስቶ ልምዱን እንዳዳበረ ሰው በአንድ ቀን ሌሊት ልትሆን አትችልም። የፈለከውን የቢዝነስ 50 መጽሐፍቶች በአንድ ሌሊት እንኳን ብታድር it's not possible። ማድረግ የምችለው ምንድነው? በኤክስፒሪየንስ ነክተ ማየት ያስፈልጋል። ነክተ ካላየ በስተቀር ይሄ አሁን ስነካው ምን ሆነ መሰለህ? ሳየው ከመሰለኝ ትንሽ ለውጥ ይላል። ብረት መሆኑን በዚህ ነው። አሁን ስነካው ይቀዘቅዛል ከጄ ይልቅ። ካልነካሁት በስተቀር ምን ፊል እንደሚያደርግ መገመት አለ። ስለዚህ you must do it። ይሄን ትራንዚት ለማድረግ የሆነው የተማርነው የኖርነውን ነገር ወደ ስጋ ማልበስ ለማምጣት የመጨረሻዋን ትንሿን ነገር በእጅ መንካት ድረስ መሄድ ግዴታ ይሆናል ማለት ነው። ምን ማለፍ ያስፈልጋል? ይሄን ስታደርግ ያንተን በውስጥ በኩል የሚሰማህን የባይተዋርነት የእንግዳነት ስሜት መተው ያስፈልጋል። ኤኒዌይ አክት ማድረግ ግዴታ ነው። በዛ በኩል ነው መንገዱ። ከዛ ውጭ ሌላ መንገድ የለም። አንደኛው ይሄ ነው። ሰዎችስ እንዲህ ቢሉኝ ሊሉ ይችላሉ። ምንም ዋስትና የለም። ሰዎች ሊዘባበቱብህ ይችላሉ። አንተ በሌለህበት ቦታ ጭራሽ የሌለ ነገር ሁሉ እየጨማመሩበት ስላንተ ሊያወሩ ይችላሉ።
አንተ የፈለግከውን ነገር ላርግ ካልክ ሰዎቹ የፈለጉትን ነገር እንዲሉ መብት መስጠት አለብህ ማለት ነው። አክት ማድረግ ግዴታ ነው። አክት ካላደረግ ሐሳብ በመጨመር ዕውቀት በመጨመር መጽሐፍቶች በማንበብ ተጨማሪ አድቫንስድ የሳይንስ ግኝቶችን በማንበብ ግን ሐሳብህን ስጋ ማልበስ በፍጹም ነው የማይቻለው። you have to do it